በማያገባቸው ዘው ብሎ ጣልቃ የገቡ ጥቂቶች ሂጃባችንን ማንነታችንን እንኳን ለመቀበል ያልደፈሩ ሆኖ ሳለ በፍጹም የሙስሊሙ ሐዘናቸው ሊሆን አይችልም። ትናንት ነብዩን ሰለላሁ ዐለይሂ ወሰለም በውሸት ሲዘልፉ ኑሮ ዛሬም እህቶቻችን በሂጃባቸው ተከብሮ እንዳይማሩ እያደናቀፉ ዋብያ ምንያ እያሉ ከፋፍለው ሲሳደቡ የዋው ሙስሊም አብረክ ብታጨበጭብም የፈጠራቸው ፈጣሪያችን አላህ ሱብሓነሁ ወተዓላ قد بدت البغضاء من أفواههم وما تخفي صدورهم أكبر قد بينا لكم الآيات በማለት ባፋቸው ካፋቸው ከሚያወጡት መርዝ ይልቅ በልቦቻቸው የቋጠሩት መርዝ የከፋ መሆኑን ይገልጽልናል። ያንተን መሻይክ ከልባቸው ቢያከብሩና ቢወዷቸው ኑሮ ነብይህን ባላዋረዱና ባልጠሉብህ ነበር። ትናንት የሙስሊሞች መጠለያ በነበረች የነጃሺ ሀገር የሐዘንን ድምጽ አንሰማም በማለት እህት ወንድሞችህን የቀኝ ግዢ ለመግዛት ባልጣሩ ነበር። አዳውል ኢስላም በመከፋፈል ዛሬ ዋብያ እያለ ስያሜ ከለጠፈለት አለሱነት ወልጀማ በአላህ አንድነት በነብዩ ነብይነት ከሚያምን ብዳንና ሽርክን ከሚጸየፍ የአላህ ባሮች ቢጀምርም ነገ ዛሬ ዋብያ በገረፈበት ብትር አንተን ከመግረፍ ወደ ኋላ እንደማይል ልብ ልትል ይገባል።